ይምርሃነ ክርስቶስ የስደት ኑሮውን ከሀገር ወደ ሀገር ከገዳም ወደ ገዳም በመዘዋወር የቤተ ክርስቲያን ትምህርት እየተማረና መንፈሳዊ አገልግሎት እየሰጠ ማሳለፉ ይታመናል። ምናልባትም የግብፅ ገዳማትንና ቅድስት ምድር ኢየሩሳሌምን የጎበኘው በዚህ ወቅት ሳይሆን አይቀርም። በስደት እያለ ቅዱስ ይምርሃነ ክርስቶስ በፈቃደ እግዚአብሔር ከአሮን ወገን የሆነችውን ቅድስት ሕዝባንን አግብቶ ለታላቁ የቅስና ማዕረግ በቅቷል። በመንፈሳዊ ሕይወቱ ምስጉን የነበረው ቅዱስ ይምርሃነ ክርስቶስ በክህነ ሥልጣኑ ብዙ ገቢረ ተአምራትን እንዳደረገ በገድሉ ላይ ተገልጿል። ንጉሥ ጠጠውደም መሞቱ ከተሰማ በኋላ ይምርሃነ ክርስቶስ ወደ አገሩ ተመልሶ አደፋ በተባለችው ቦታ በታላቅ ሕዝባዊ ክብር ታጅቦ የመንግሥት ዙፋንን ተረክቧል። ቅዱስ ይምርሃነ ክርስቶስ የንግስና ስሙ ዳዊት ይባል ነበር። በዘመኑ በግብፅ ይኖር የነበሩ አርመናዊ ገዳማትና የአብያተ ክርስቲያናት ታሪክ ጸሐፊ ኢትዮጵያ ካህናት ነገሥታት በዳዊት ዙፋን ተቀምጠው ፍርድ ይሰጣሉ ብሎ የዘገበው በዚሁ በይምርሃነ ክርስቶስ ምክንያት ሳይሆን አይቀርም። ቅዱስ ይምርሃነ ክርስቶስ ከነገሰ በኋላ አንዳንድ ስር ነቀል አዋጆችንና ለውጦችን ማድረጉ በገድሉ ተገልጿል። ጥንቆላ፣ ሟርት፣ መተት፣ አስማት የመሳሰሉ ኋላ ቀር ተግባራት እንዲቀሩ አድርጓል። ከሱ በፊት ተስፋፍቶ የነበረውን ብዙ ሚስቶች የማግባትን ልማድ አስቀርቶ አንድ ወንድ በአንድ ሴት፣ አንድ ሴት ደግሞ በአንድ ወንድ እንዲጸኑ የሚለውን የሐዲስ ኪዳን ትእዛዝ እንዲከበር ከበድ ያለ መልእክት አስተላልፈዋል። ድሃና ሀብታም በሆኑ ሁለት ወንድማማቾች መካከል ፍትሐዊ የሀብት ክፍፍል እንዲኖር የተወደደ ዳኝነት አድርጓል። በዚሁም መሰረት ከአንድ እናትና አባት የተወለዱ ሁለት ወይም ሶስት ወንድማማቾች ከአንድ ማህፀን ተገኝተዋልና ባለጸጋው ለችግረኛው ያካፍል ዘንድ ሥርዓት ሰርቷል። ቅዱስ ይምርሃነ ክርስቶስ ቤተ መንግስቱን ከአደፋ ዛዚያ ወደምትባል ቦታ በማዛወር ለ22 ዓመታት ድንኳን ዘርግቶ ቤተ መንግስታዊና ቤተ ክህነታዊ አገልግሎቱን ይፈጽም ነበር። የቦታው ስያሜ ዛዚያ የተሰኘው በግዕዝ ዘየሰመርኩ ትርጉሙም ይችን ቦታ ወርጃታለሁ ብሎ ንጉሱ በመናገሩ ከዚያ የተወሰደ ነው። ዛዚያ ከቅዱስ ይምርሃነ ክርስቶስ የዋሻ ውስጥ ቤተ ክርስቲያን በስተ ምዕራብ አቅጣጫ በ6 ኪሎ ሜትር ርቀት ላይ በሁለት ሸለቆች መካከል የምትገኝና በልምላሜ የተዋበች ደልዳላ ቦታ ነች። በአሁኑ ሰዓት የቦታዋን ታሪካዊነት ለመጠበቅ ሲባል የቅድስት ሥላሴ ቤተ ክርስቲያን ተገንብቶ ለአካባቢው ህብረተሰብ አገልግሎት በመስጠት ላይ ይገኛል። በዛዚያ የቅርብ ርቀት ላይ በስተደቡብ አቅጣጫ በ14ኛው መቶ ክፍለ ዘመን በአባ ሳሙኤል ዘዋልድባ የተቋቋመችው የዋልድቢት ቅድስተ ማርያም ገዳምና የፈረሰችው የቱርኩዛ ኪዳነ ምሕረት ውቅር ቤተ ክርስቲያን፣ በስተ ምስራቅ አቅጣጫ የአርባዕቱ እንስሳ የውቅር ቤተ ክርስቲያን እንዲሁም በስተ ሰሜን ምዕራብ አቅጣጫ የብልባላ ቅዱስ ጊዮርጊስ ቤተ ክርስቲያን ይገኛሉ። ከ22 ዓመታት የዛዚያ ቆይታ በኋላ ቅዱስ ይምርሃነ ክርስቶስ ወግረ ሲህን ተብሎ በሚጠራው ጥቅጥቅ ባለ ደን በተሸፈነና ታቹ ባህር በሆነ ትልቅ ዋሻ ውስጥ የሚደነቅ ቤተክርስቲያንና ቤተ መንግስት አንጿል። ይህ ቦታ አስቀድሞ ባዕድ አምልኮ ይፈጸምበት የነበረ በመሆኑ ይምርሃነ ክርስቶስ ቤተክርስቲያኑን ሲያንጽ በርካታ ፈተና እንደገጠመው ክፉ ጠላት ወይም ሰይጣን ክርስቶስ ብነ የሚባለውን ረዳቱን ሁሉ ለመግደል መሞከሩና በዚህም ወቅት የሰማዕቱ ቅዱስ ቂርቆስና የመልአኩ ቅዱስ ሩፋኤል እርዳታ እንዳልተለየው በመጽሐፈ ገድሉ ተገልጿል።